ነበርና ወደ ቲክቶክ የመጣሁት ቸከሷ ጴንጤ ነበረችና አይ ቲንክ አላህ ይስጣት አሰለመችኝ። እሷ ናት ያሰለመችኝ። እና አይ ቲንክ ወደ 3 ዓመት ነው 4 ዓመት ቆየንና ያው መጀመሪያ ስንጀምር ችግር የለውም ብላኝ ነበረ እና ወደ አንድ ሃይማኖት መምጣት አለብን ምናምን ነገር አለችኝና ቃል አስገቧት። ምንድነው ቃል ያስገቧት? እንትን አልኳት ፋይናሊ የምንደርስበትን ፖይንት አልቀበልም ማለት አይቻልም። እኔ ጴንጤ ከሆነ መዳረሻችን አክራሪ ጴንጤ ነው የምሆነው አልኳት። ቸርች የሚመላለስ ምናምን ኦርቶዶክስም ከሆነ እንደዛ፣ ሙስሊምም ከሆነን እንደዛ፣ በቃ ምንም ከሆነን አልኳት እና ላይክ ቃል ገባችልኝ ማለት ነው። ከዛ ጆርኒያችንን ጀመርን፣ ማንበብ ምናምን ጀመርን። እኔ የተለያዩ ቤተክርስቲያኖች እየሄድኩ ጥያቄ ለመጠየቅ ሞከርኩ። ገባ እና እነሱ ራሱ ጥያቄ ላናቸው ገና አያውቁትም። ለካ አንድ ነው ትዝ ይለኛል። መጽሐፍ ቅዱስ የድሮውን ፈልጌ ነበር አልኩት። ኧረ እስከ 27,000 ብር ምናምን የሚሸጠው ስለው ከዛ እንዲህ ለምን ተወደደ ምናምን ነገር እለዋለሁ። ያው የድሮ ስለማይበረዝ ያውኑ ስለተበረዘ ሰው ያንን ይፈልጋል አላለኝ። መበረዝ እለዋለሁ። ደንግጦ ማለቴ ምናምን ብሎ የሆነ 30 ደቂቃ አብራራልኝ። ትዝ ይለኛል። የት መሰለ? ቅድስት ካቴድራል 4 ኪሎ ማለት እና እሱ መጽሐፍ ቅዱስ ያልፈለኩበት ቦታ የለም። ይናልል እና በዚህ ጆርኒ ተጀመረ። አጥጋቢ መልስ አላገኘውም በሱ ማለት ነው። ከዛ ወዴት ነው የተቀጠለው? ወደ እንትን ተገባ ማለት ነው። ወደ ቲክቶክ ሪኩዌስት ተደረግኩኝ። ቲክቶክ ላይ ብዙ አዋቂዎች አሉና እዛ መሞከር አለበት ተባልኩኝ። መጣ ወደ ቲክቶክ ገባ እና ወደ ቲክቶክ ስመጣ ክርስቲያኖች ቤት ነው የገባሁት። ገባ ክርስቲያኖች ቤት እና ክርስቲያኖች ቤት ገባና ጥያቄ አለኝ እላቸዋለሁ ክርስትና ላይ። እኔ ጥያቄ መልስ ፈልጌ ነው። ከዛ ምንድነው እምነት ሲሉኝ እኔ እምነት የለኝም ግን አንድ ፈጣሪ እንዳለ አምናለሁ ስላቸው ሙስሊም ነህ ይሉኛል። ኧረ እኔ አይደለሁም ስላቸው እስቲ ነብዩ መሐመድ ነብይ እንዳልሆነ መስክር ይሉኛል። ከዛ መሰክርላቸዋለሁ እና አይዋጥላቸው። ከዛ ብታያልኩ በጥያቄ እኔ ተከራከሪያቸው አይደለም በጥያቄ ብቻ አበጠሪያቸው እወጣለሁ እና አብዛኞቹ ብሎክ እያደረጉ ነው የሚያስወጡኝ። ማለት የሆነ በቃ ጥያቄ ጠይቃቸዋል አይመልሱትም። ሲንደፋደፉ መለሱልኝ እኮ ይሄ ማለት ይሄ ነው እላቸዋለሁ። በቃ ይናደዳሉ። ጠሉኝ በቃ ብዙ ቤት ማለት ነው። ተንቀሳቃሽ ላይብረሪ ነው አልኩ። ይጠቅሰዋል ኦሪት ዘፍጥረት ሲቹዌሽን ብዙ ነገር በቃኛ ግራ ገባ። እንዲህ አልኩኝ እንደዚህ አይነት ሰው አለ እንዲህ አልኩኝ። ወላሂ እንዲህ ነው ያልኩት። እንደዚህ አይነት ሰው አለ እንዲህ አልኩኝ። ከዛ ኧረ ይሄማ ችግር ነው አልኩኝ። እውነት እንዲህ አልኩኝ። ሩቅ ነው ሰውየው፣ እኛ ደግሞ ገና ወደኋላ ነን። እንዴ በቃ የሆነ የማያውቀው ነገር የለም። ብዙ ሲቹዌሽን አለ፣ ስኩሪስም ያለ በቃ ዝም ብሎ መጽሐፍ ቅዱስን በቃ እንደ ቤተሰብ ስም ነው የሚጠቃቀሰው ማለት። ከዛ ከዚህ ምናምን ያጠቃቀሷል እንዴ አልኩኝ። እንዴ ሰው ምን ሆኖ ነው አልኩኝ። ከዛ ግራ ገባኝ በቃ እንዴ። ከዛ በቃ ህይወቴ ባዶ እንደሆነ ተሰማኝ። በቃ ምን እንዴት ልበል፣ በቃ ባዶ ነው የሆንኩት ማለት ነው። እና ተዋወቅኩት። ኡስታዙ ሄድን። ምን እንደማምን ጠየቀኝ፣ ነገርኩት። ኢንሻአላህ ትሰልማለህ አንተ ጥሩ ነው ያለከው፣ የሚከብድ ነገር ያለ አይመስልም ምናምን ብሎኝ። ወላሂ ባቢላን ጠይቃቸው እኔ ቲክቶክ ከመጣው ለ1 ዓመት አልሰለም። ለ1 ዓመት ከዛ በቃ ከሙስሊሞች ጋር ጀለሰውንኩኝ። እቤት ይከፈታል፣ ሞዴሬተር ይሰጠኛል። በቃ ይህን ክርስቲያን እያገባሁ ሳበጥረው ነው ብሎ ማለት ነው። እንደውም እኮ ንጽጽር ትቻለሁ። እማልዞርበት ቦታ የለም ነበር፣ እማልዞርበት ማለት ነው። እና ከዛ የተባለ መጣው። አልሐምዱሊላህ መጨረሻ ላይ ሰለምኩና ስሰልም በነገራችን ላይ እውቀት ብቻ አይደለም ይሄ ያወቅኩት ነገር ኖሮ ሳይሆን መገለጥም አለው። ወላሂ ነው የምልህ። እሱን ሌላ ቀን በሰፊ ያጫውታለሁ። እና አንድ ምን ተስማማን? አንድ አምላክን መታዘዝ እና ሰዎች ሊያደርጉብን የማንፈልገውን ነገር ሰዎች ላይ ያለማድረግና ሰዎች እንዲያደርጉልን የምንፈልገውን ማድረግ ማለት ነው። እና ይሄ የላይፍ ፊሎሶፊ ነበረና እዚህ ላይ የምትጨምርበት ነገር ካለ ጨምርበት፣ ካልሆነ እችን ለሁለት እያላመጥናት እንቀጥላለን።
አይ እኔ የምጨምርበት ነገር የለም። በነገራችን ላይ ውው ብቻ ሳይሆን በጣም የተደነቅኩበት አደገኛ ሰው ነው። እኔ አሁን ያልከው ሰውና ኡስታዝ ወሂድ በጣም አደገኛ ሰው ነው። እኔም አደንቀዋለሁ። ላግዜ ላደማም ቅልብ ብዬ ነው። ሲቀጥል ይበቃል። እኔ አይ እውነቴ ነው። እሱ ጋር ማውራት አልፈልግም። ራሱ እሱ ጋር አንተ እንደውም እንትን አልከኝ። አንተ የሰለምከው በሱ ምክንያት ነው። እኔ እንዳልኩክ ማለት ኡስታዝ ወሂድን ካገኘው በኋላ የበለጠ ክርስቲያን ትክክል እንዳልሆነ ነው የተረዳሁት። የበለጠ በቃ በጣም ክርስትና ልክ የማይሆንባቸውን ብዙ መንገዶች ነው ያወቅኩትና መቼም በቃ እኔ ላይክ አይባልም ግን ከእስልምና በወጣ እኔ ወይ ኤቲስት ምናምን ይሁን መቼም ክርስቲያን አሉን መቼም ማለት ነው። ምናልባት የሆነ ክርስቲያን የማይኮኑባቸውን ኢን ሚሊየንስ ሪዝን ነው። በቃ በጣም የሰው ልጅ እኔ ጤነኛ ካልሆነ በስተቀር እኔ እንጃ ክርስቲያን እንዴት እንደሚሆን ግራ ያገባኛል፣ ያስጨንቀኛል፣ እውነት ያስጠበበኛል። ሰው እንዴት ክርስቲያን ይሆናል? ወላሂ እንዴት ትሆናለህ? እስቲ አስበው። አንድ ሰው እንዴት ክርስቲያን ይሆናል? አስበው፣ እንዴት ክርስቲያን ይሆናል? በራሴ አመለካከትና በራሴ ውሳኔ እንደዛ ልበል። ተወው፣ አንተ አትበለኝ። ይህ ስብከት ነው የሚመስለኝ። እውነት ቢሆን ራሱ ውስጥ አይቀበለው። ኖ አይደለም። ሰው እንዴት ክርስቲያን ይሆናል? እስኪ አስበው። ገና ስትወለድ እግዚአብሔር ታገኘዋለህ። ከዛ አንተ ባቢላን ተረግመሃል ይላል። እንደ ምን አደረኩ እግዚአብሔር ስትለው አይ አዳም በቃ ስራ ሲሰራ አጥፍቷል፣ የእሱ እንትን አንተም ላይ በቃ ለጥፍ ይባሉ። እኔ እኮ ምንም አላረኩም ስትለው እኔ አይመለከተኝም። ትጠየቃለህ። አረ እግዚአብሔር ፌር አይደለም ስትለው የሚባል ነገር የለም፣ እኔ ፈጣሪ ነኝ እንደፈለግኩ ነው ማረገው ይላል። ምንም እኮ አላደረግክም፣ በቃ ትረገማለህ። ከዛ ሴቷ አንቺ አላት ትረገማለሽ፣ ሔዋንንም ረግሜያታለሁ፣ በእሷ የተነሳ ትረገሚያለሽ። ልክ 10 ምናምን ዓመት ሲሞላሽ ደም ይፈስሻል፣ እርግማኑ ይጀምራል ይላል። ከዛ ስትወልጂ ደግሞ በጭንቅ ትወልጃለሽ ይላታል። ማለት ሃው ሰው እንዴት ይህንን እያወቁ ክርስቲያን ይሆናል? በቃ እኔ እኮ አይ ክርስቲያን። ከዛ ይመጣና አባት ይሄ የመንፈሳዊ አሰራርን በስጋዊ ለመመርመር መሞከሩ ይሄ አንዱ ጥፋት ነው። አንተ ወጣት ነህ፣ ፋየር ኤጅ ላይ ነው ያለው። የፈጠን ቀደም ማለት አለ። መንፈሳዊ ነገር ላይ ደግሞ እንደዚህ አይሰራም። እሺ ባቢላን። ስለዚህ ዝም ብለህ አሜን ብለህ መቀበል እሱ እኔ ጠይቀሃለሁ። አሁን በእስልምና ያገኘኸውን ነገር ከመጠየቅ በፊት የችኪዋ ነገርስ የጴንጣዋ ያው ችኳ እንትን አለን። አብረን ተጓዝን፣ መጽሐፍ ቅዱስ ማንበብ ጀመርን። አክቹሊ ቲክቶክ ላይ እንደመመጣ ታውቃለች፣ ግን በዚህ ይህንን አካውንት አታውቀው። ምክንያቱም በጣም እስልምናን ትጠላ ነበር፣ በጣም ማለት በመጨረሻ ነው የምጠላው። እኔ ደግሞ ሙስሊሞች ይመቹኛል እና ይህንን አካውንት አልነገርኳትም ነበርና